አወፈየ ሰጠ፣ ያወፊ ይሰጣል፣ ያውፊ ይሰጥ ዘንድ፣ ያውፊ ይስጥ ይሆናል። በሴትም ሲገሰስ አወፈየት ሰጠች፣ ታወፊ ትሰጣለች፣ ታውፊ ትሰጥ ዘንድ፣ ታውፊ ትስጥ ይሆናል። ትውፊት ከዚህ ግስ ውስጥ የሚወጣ ዘር ነው። በቁሙ ትውፊት ትውፊታት ሲሆን በብዙ ለምሳሌ አወፈይከኒ ዘጠየቁከ የጠየኩህን ሰጠኸኝ ማለት እንችላለን። ዘጠየቁ ከሚለውን ቁን ጠበቅ ማድረግ የቅርብ ስለሆነ ማለት ነው። ሌላ ምሳሌ አውፊ እምዘብከ ካለህ ላይ ስጥ ማለት እንችላለን። በሴት አወፈየት ዘባቲ ያላትን ሰጠች። ታውፊ ለእመ ታወፊ ከሰጠች ትስጥ። ትውፊት በሚለው ትውፊተ አበዊነ ይትከበር የአባቶቻችን ትውፊት ይከበር ማለት እንችላለን። የእናንተን በኮሜንት እጠብቃለሁ።